እስከ መጨረሻው አብራችሁ እንድትከታተሉ ነው በአክብሮት የምንጋብዛችሁ። ከመሸጋገሪያ በኋላ የሀገር ውስጥ አጫጭር መረጃዎቹን በማስቀደም የምንጀምር ይሆናል። ቀዳሚ ወዳደረግነው መረጃችን እንለፍ። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገልጿል። ድርጅቱ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የዘር ማጥፋት እየፈጸመ ነውም ብሏል። የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የዘር ማጥፋትና የሰብአዊ መብት ጥሰትን እየፈጸመ ነው ሲሉ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ናቸው የተናገሩት። ሊቀመንበሩ በሰጡት መግለጫ የኤርትራ መንግስት በአፋር ህዝቦች ላይ ከህግ ፍርድ ውጪ ግድያ፣ የዘር ማጥፋት፣ ማሰርና ማሰቃየት፣ በግዳጅ ወታደራዊ ምልመላና በግዳጅ ማፈናቀልን ፈጽሟል ብለዋል። በቀይ ባህር የአፋር ህዝቦች የሃይማኖት ነጻነት እንዳይኖራቸውና በቋንቋቸው እንዳይማሩ ተከልክለው ጫና እየተደረገባቸው እንደሚገኝም አመልክተዋል። በተጨማሪም በቀይ ባህር ላይ አሳ እንዳያጠምዱ መደረግን ጨምሮ ከምንም አይነት እንቅስቃሴ መታገዳቸውን ያስረዱት የአፋር ተወላጆችን በአሰብ ከተማና ሌሎች አካባቢ የማፈናቀል፣ ከኢኮኖሚ እንቅስቃሴ የማግለል፣ ወጣቶችን የማሰቃየት፣ የማፈንና ለረጅም ዓመታት በድብቅ ቦታዎች በስርዓት የማሰቃየት ድርጊት መፈጸሙንም ጠቁመዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ያለው የሰብአዊ መብት ግፍን በሚመለከት ለአፍሪካ ሰብአዊ መብቶች ኮሚሽን ክስ መቅረቡን አብራርተዋል። ጥያቄው በኮሚሽኑ ተቀባይነት አግኝቶ የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥ መጠየቁንም ተናግሯል። ፓርቲው አያይዞም የኢትዮጵያ የቀይ ባህር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ብሏል። የፓርቲው ሊቀመንበር ኢብራሂም ሃሩን ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ በጋዜጣዊ መግለጫቸው ወቅት ለቀረበላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው ይህንን ያሉት። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለ ተናግረዋል። የኢትዮጵያ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያሉትን የሰብአዊ መብት ጥሰትን በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠልን ጉዳይም በሂደት እንደሚያዩ ገልጿል። እንቀጥላለን። የተከበራችሁ አድማጮቻችን ኢትዮኤፍኤም 107.8 ላይ ነው ያላችሁት። ኢትዮ አመሻሻችንን ነው እያደመጣችሁ ያላችሁት። አጫጭር መረጃዎችን እየነገርናችሁ ነው። ቴክኒሻናችንን ቀይረናል። ያብቃል ማናየ ቢኒያም አረጎትን ተክቷል። ወደ ቀጣዩ መረጃችን እለፍ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ እርዳታ አልተቋረጠም ብሏል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለመቋረጡን ገልጿል። ኮሚሽኑ ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የቅድሚያ ትኩረት በማድረግ የምግብ ዋስትና ሰብአዊ ድጋፍ እያቀረበ ይገኛል ብሏል። ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በእድሜ የገፉ ተፈናቃዮች በረሃብ መጎዳታቸውን የሚገልጹ ምስሎች ሲወጡ ነበር። አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎችም በስፋት ሲጋሩ ተስተውሏል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በበኩሉ ታዲያ በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጸው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ መሆኑን ገልጿል። ኮሚሽኑም የሰብአዊ ድጋፉን በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየደረሰ እንደሚገኝ በመግለጫው ላይ ጠቅሷል። የአደጋ ስጋት አመራር ኮሚሽኑ በዚህ ዓመትም ባለፉት 4 ወራት ከመስከረም እስከ ታህሳስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው ነው ብሏል። ኮሚሽኑ በህጻጽ ባለፉት 4 ወራት ለ14413 ተፈናቃዮች ድጋፍ ማድረጉን የገለጸው ከዚህ በተጨማሪም በሌሎች የመጠለያ ጣቢያዎች የሚገኙ ተፈናቃዮችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገውን ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል በመግለጫው ላይ ዘርዝሯል። ወደ ቀጣዩ መረጃችን እንለፍ። በጋምቤላ ክልል ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጥሏል። የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከዛሬ ታህሳስ 15 ቀን 2018 ዓ.ም ጀምሮ የሚተገበር የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ መሰረት ሰሞኑን በክልሉ በተከሰተው የጸጥታ መደፍረስ ምክንያት ለህዝብ ሰላምና ደህንነት ሲባል ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12
2 ሰዓት ድረስ ማንኛውም እንቅስቃሴ የተገደበ ይሆናል። በዚህ የሰዓት ገደብ ውስጥ ከተፈቀደላቸው የጸጥታ አካላት ውጪ ማንኛውም ሰውም ሆነ ተሽከርካሪ መንቀሳቀስ በጥብቅ የተከለከለ መሆኑ ተገልጿል። ከዚሁ ጋር ተያይዞ ከተመደቡ የጸጥታ ኃይሎች ውጪ በማንኛውም ቦታ ጦር መሳሪያ ይዞ መንቀሳቀስ የማይቻል መሆኑን ያስታወቀው የክልሉ መንግስት ገደቡ ላልተወሰነ ጊዜ እንደሚቆይም አመላክቷል። በክልሉም አስተማማኝ ሰላምና መረጋጋት እንዲሰፍን የህብረተሰቡ ክፍል የተጣሉ ክልከላዎችን በማክበርና በማስከበር በኃላፊነት መንቀሳቀስ እንዳለበትም ጥሪ አቅርበዋል። ኢትዮ ኤፍኤም 7.8 ላይ ነው ያላችሁት። የተከበራችሁ አድማጮቻችን ኢትዮ አመሻሻችንን ወደ እናንተ እያደረስን ነው። ቀደም ሲል የሀገር ውስጥ አጫጭር መረጃዎችን ነገርናችሁ። አሁን በዝርዝር ወደምንመለከተው ጥንቅራችን ነው የምናልፈው። ቀዳሚ የምናደርገው ኢትዮ መልከታችንን ነው። እንደ ሌሎቹ የአህጉሪቱ ሀገራት በፈረንጆቹ 2030 የረሃብን ደረጃ 0 ለማድረስ ወይንም የዜሮ ሃንገርን እቅድ ለማሳካት ቃል ገብታለች ኢትዮጵያ። ለመሆኑ ይህንን ማሳካት ይቻላል ወይ? ምልከታችን በዝርዝር ጠይቆበታል።